ምናልባት ለዚህ ቻናል አዲስ ከሆናችሁ ኢጄ ይባላለሁ። በ17 ዓመቴ ራሴን ለመቻል ነው ሀብታም ለመሆን ቤት ተከራይቼ ለመስራት እየሞከርኩ ነው እና ሳላስበው ወደማይሆን ነገር ውስጥ ገባሁ። This is EJ. ዛሬ እሁድ እንደሆነ እኔ ምንም አላወኩም። ታውቃላችሁ ላይክ ትላንትና ሐሙስ ነበረ፣ ከዛ እሁድ ሆነ ባንዴ እና በጣም ኮምፈርተብል ሆንኩ። የቤት ኪራይ ገፋ ተደርጎ ተከፈለ። ከዛ የምፈልገውን ነገር እያገኘው ነው እና በጣም እየተዝናናው ነው። ከዛስ የቤት ኪራዩም እንደዚህ አምስት ቀን ባንዴ እየዘለለብኝ የቤት ኪራይ ይደርሳል። ደሃ ሆናለሁ። This is my life እና ልክ እየሰራሁ ነው። ከላይፍ ኤክስፔሪየንሳችሁ እንድትመክሩኝ ምክር እንድትሰጡኝ እፈልጋለሁ ኮመንት ላይ። ይህን ቪዲዮ ለታሪክ ነው የምፈልገው። ማለት ብዙ ማብራሪያ ባይኖረውም ሴንስ ባይሰጥም ቪዲዮ ግን ለእኔ ሴንስ ይሰጠኛል። ቢካዝ ይህን ቪዲዮ የሰራሁበት ምክንያት አባሉ እና ከ5 ዓመት በኋላ ይህን ቪዲዮ ማየት ፈልጋለሁ። የሆነ ስሜት አለ ቤት ውስጥ ቁጭ ብላችሁ ደብሯችሁ እርቧችሁ ምናምን የሆነ ሰው ደውሎ ናልጋብዝ ሲል ያለው ስሜት ሌትስ ፋኪንግ ጎ እና በጣም ነው ደስ ያለኝ ነው ብላችሁ ጋይስ 13ኛ ላይ መኖር በጣም አዛን። ምክንያቱም ቻርጀር ረስቼ ወረድኩኝና ስልኬ ደግሞ ሊዘጋ ነው። ያን ሁሉ ከምወጣው ስልክ የሚዝጋ ምንም ይፈጠር እንዴ? እስካሁን የተራመድኩት ራሱ ማለት ነው ያንሳል ከደረጃው ይታያችኋል። ቆይ እንዴት ነው ማሳያችሁ? ስልኬ ይዘጋል በቃ ትንሽ ቆይቶ፣ ግን ያው መሄድ ነው በቃ። በጣም ብቆይበት እንደርሻለሁ። እንግዲህ እስቲ እየሄድኩ ነው። ስጋወጥ ነው እንቁላል የለውም ምን የለው። ኧረ በእናትህ አለ ስፔሻሉ አይደለም አረ አቢሲኒያው ነው ስፔሻልማ የባህል ምግብ አይ ኖ ስፔሻል ኖርማል ስፔሻል ታና ማለት ምንም ያህል ቢርበኝ እኔ ጨው ፊል እያደረክ ምግብ ማለት ይሄ ተመችቶት የሚበላ ሰው አለ ነው ምንድነው? ወይ ደግሞ በቃ ስተት ነው
ወይ የሆነ የተወሰነ ሰው የሚወደው አይነት ምግብ ነው። እንዲህ ስትነክሰው ምናምን ይልብሃል ጨው። ምን ነው በጣም የሆነ ምግቡ እንደዚህ ኖርማል ነው። የሆነ ጨው ፊል አደረኩ። ጣዕሙ ግን ጨው ፊል አደረኩ። ዝም ብለህ ባትነግረኝ ይሻላል። አውቃ ይገርማ እና በቃ አንድ ፒስ እንደበላው እንደዛ እየራብኝ ልክ እነሱን ላሽ እንዳልኳቸው ራንደም ትንሽ ቤት ገባሁኝና እናት የሆነ ርካሽ ምግብ ለመብላት በቃ መጥገብ አለብኝ። ፓስታ ምስጎና ኮካ እና አሁን ልክፈል ስልኬን ይዘጋል። ኮካ የለም እና ኮካ ቆይ ልክፈል አንድ ስንት ነው? 200 ብር አለመክፈል ትችላለህ። ብሩን ለመቀነስ ሞክር፣ ትንሽ ብር ለመክፈል ሞክር። ቪዲዮ ላይ ጥርሴን አሁን ያስተዋልኩትና ጠፋ። ምንድነው ምግቡ እኮ 50% ጥርሴ ላይ ነው ያለው እንዴ? እና ምን እያልኩ ነበረ? የ500 ብር የሆነ ነገር ማድረግ የምችል ከሆነ 500 ብር ካለኝ ግን ነገርየው በ200 ብር የሚደረግ ከሆነ በ500 ብር ነው ማድረገው። ሁሌ የምሰራውን ስህተት አስተውየው ነበር። ስለዚህ 200 ብር ከመጣ ከ200 ብር በታች ለማድረግ መሞከር እንዳለብኝ ጭንቅላት ይነገረኝ። ወይ ግማሽ ሊትር ነው እናት እና ወደ ቤት ተመለስኩኝ። እሺ ያው ምንድነው ማድረገው? ምንም አላደርግም ማለት ዋይ አማይ ሶ ስራ ፈት እና እዚህ ጋር ዝም ብዬ ስመጣ ማለት ነው ማስተውለው ነገር ይሄ እዚህ ጋር እየተሰራ ያለው ህንጻ ማለት ነው እኔ እዚህ ቤት ከገባው ጀምሮ እየቆጠርኩት ነበር ምን ያህል እየሄደ እንደሆነ እና ላይክ 5ኛ ላይ ምናምን ነበር። አሁን 9ኛው እየተሰራ ነው ማለት እኔ እዚህ ስንት ነገር ሰው ታሪክ ይሰራል። እኔ እዚህ ተኝቼ በቀጣይ ቪዲዮ እስቲ ስራ እንፈልጋለን። ስራ ፍለጋ ዊ ጎን ጎ ፎር ስራ ፍለጋ እና በቃ ጀጃት አርጉኝ። ገና ልጅ ነኝ። እንደምንም ተፍ ብለን ግን ላለመሞት እየሞከርን ነው። የስራ ፍለጋውን ቪዲዮ ሰራዋለሁ ነገር ሰግጬ ቅጠሩኝ ብዬ በየቢሮ ነው የሚሄደው። የምን ቢሮ እንደውም በራሴ ራሱ የሆነ ስራ ለመጀመር ሞክራለሁ እና ሰፖርት አድርጉኝ ፋሚሊ። ይሄን ፕሮግረሴን እያያችሁ ከተመቻችሁ ሰብስክራይብ አድርጉ፣ ሁላችሁም ሰብስክራይብ አድርጉ እና ቲክቶከር ነኝ። ቲክቶክ ክሬቲቭ አዋርድ ኖሚኔት እንኳን አልተደረኩም። ፐርሰናሊ ችግር አለብኝ ከነሱ ጋር ሄጄ አወራቸው ይሆናል ግን
እሱን ባልበለው እንኳን አሁን የዩቲዩብ አለቻ ፕሌይ በተኗ ሲልቨር ፕሌይ በተኗ እሷ እጃችን መግባት አለባት እና ሁላችሁም ሰብስክራይብ አድርጉ። 100,000 ሰብስክራይበር በአንድ አመት ብንገባ ኢትስ ገነ ቢ በጣም ክሬዚ። ግን አይመጣውም ማለት የለብኝም ማለት ፖዚቲቭ ኤነርጂ ይሆናል። በቃ ይሳካል። 100,000 ሰብስክራይበር በአንድ አመት ውስጥ ገብተን ሲልቨር በተኗን መውሰድ አለብን እና ሁላችሁም ሰብስክራይብ አድርጉ። ይመቻችሁ።